የሙስሊም አባቶች ከናንተ ድምጽ መስማት እንፈልጋለን። እስልምናን የሚወክል ንግግርን እንድትናገሩ በፕሮቴስታንቱም በክርስቲያኑም አቅጣጫ በየትኛውም እምነት የለኝም የሚል ሰውም የሞራል ሰው ነኝ እኔ እምነት የለኝም የሚል ሰውም ስለ ሞራል አያችሁ በዚህ ሰዓት በጣም የብዙ ሰዎች ሞራል የላሸቀበት እንዴት አድርጎ ወደ ከፍታ እንዴት አድርጎ ገንዘብ እንደሚያገኝ እንዴት አድርጎ የሆነ ነገር ላይ እንደሚደርስ የሚሄዱበት ገንዘብ መፈለግ ክፋት የለውም። ምናልባት እንደ ጧፍ እየነዳችሁ ልታልቁ ትችላላችሁ። ነገር ግን በእግዚአብሔርና በሰው ፊት የማይረሳ ሂስትሪን ጽፋችሁ አስቀምጣችሁ ትሄዳላችሁ። ስለዚህ ፕራውድ አባት ለመሆን ፕራውድ ልጅ ለመሆን ፕራውድ ዜጋ ለመሆን የሚያስፈልጋችሁን እናንተ ከናንተ የሚጠበቀውን ነገር ለማድረግ እስከ ጥግ ድረስ መሄድ እንዳታቆሙ። አርያተምኒ አጄቻን ደራረምኒ ወልዳ ክርስቲያናፍ አማንቶተራ አዳበቱ ወልዳ ክርስቲያና ሰበበ ደዋ ቂፈናቲፍ ጀቻ አርያተሙፍ ሳማሙን ቀበን እደዋ ቂፈና ከነሙፍ ይቀባ ጉርሙን ወልዳ ክርስቲያና ዲጉ ሴረትኑ ፋዲያቱ ኦርዶፍቶታ አመንታ ብሮ መረን ይጃለን ጉርሙ ወልትኑ ቡሱፍ ፊጉ ሴራንጋ ፈተሙ ቀባ ተጃጅቱን ወልዳ ክርስቲያና አዲፈሙ ፍሬበሙን ቀበን አርያተምኒ አጄቻን ደራረምኒ ሳሚቺ ወልዳ ክርስቲያናፊ አማንቶተራ አዳበቱ ነጋኒፍ ጃለሊ ለፈጅርተኝት ሁንዱማ ኬሰኒፍ አባየቱ አከም ጅርቱ ዳውቱ ክርስቲያን ሚዲያ ኦዱ ወሂታዋ የሮ ከናፍ ሲኒፍ ቅንዴፈኔ ቀበኔ ዲያኔት ጅራ ሐመጡ ሙረቆፒ ኬኛቲ ኖጅኒን ቱራን አፌራ ኬኛ ዳውቱ ተኬኛ ወንቱ ተትበና አመንቲ ክርስቲያና ፊ ሙስሊማ ግዱቲ ታአ አከሱመ ራወተማ ጅራን ከነ ኢላልቺሴ ነሞኒ ቤከሞ ሄዱን ያድሳኒ ከና ቱረኒሩ ከነ ኬሳ ሳራ ነሞታ ለማ ኢስኒፍ ኤስና ጀልቀበረቲ ዳውቱ ተኬኛ ፋርፈታ ፓስተር ኬፋ ሚድአክሳ ኤርጋ ሀተተማ ደበርሴቱ ጅራ ኤርጋ ሳቲ ማልጀረ ከንጀሩ ለሲኒ ቆና አከሱማ ፋርፈታ ሰለሞን አዱኛለ ዋይ ዋንቱ ተትበነታ አጅራን ከነረቲ ማልበሬስ ከንጀሩ ከንሲኒ ቆኑኒ ታመጡ ሙረቆፒ ኬኛቲ ኖጅኒን ቱራን አፌራ ኬኛ ዳውቱ ተኬኛ የሮ ጀልቀባፍ ገረ ቻናሊ ኬኛ ከንፍተን ሰብስክራይብ ጎቾዳን መለቶ ብልብላ ሰነቱ ቆንደገቲና ከነጎቹ ኬሰኒ ነርጋወን ኬኛ ወይተገድ ይፈማን ዱርሰኒ አከይስን ነቀበን ጎቹ ኬሰኒ ያደ ቀብደን ኮሜንት ይረቲኑ ጫፋ ላይክ ጎቹዳን ሼር ጎቹዳን ሞ ጉዲነ ቻናሊ ኬኛ ቲፍቱምሳ ኬሰን ባ ኢስኒን ጀና ከለቲዳን ገረ ቆፒ ኬኛ ራቲ ወልወጅን ሀደበሩ Nufade bi'u tokkummaan nufade bi'u jaalali nufade bi'u tokkummaan nufade bi'u jaalali nufade bi'u ቪዲዮ ከና ላይክ ጎቹዳን ጀልቀባ ፓስተር ፋርፈታ ኬፋ ሚድአክሳ ኤርጋ ሀተተማ ደበርሴ ፋርፈታ ኬፋ ሚድአክሳ ኤርጋሳ ከናን ዱረ ደበርሳ ቱሬን ጋዜጤስቶታ ፊ ነሞተ ሚዲያ ቀበን ረቲ ኮሚያ አከቀቡ ኢብሱን ጀልቀቤራ ኮሚኒሳስ አካስ ከንጀዱዳ ኤርጋኮ አካ ኢስኒፍ ተውቲ ቆፋ ኬሳ ሙርተኒ እንደበርሲና አካን አኒ ደበርሰቲ ቪዲዮ ሳውንዱማ ወጅን ደበርሳ መሌ ጀቹዳን ሚረ ከይሳ ገሌ ዱበቴራ ኢታን ሱዳኒስ ታቴን ወይታ አማ ብየ ከነ ኬሰቲ ታጅሩ ባየ ኡልፋታዳ ጀቹዳን ከንዱበቴ ፓስተር ኬፋ ሚድአክሳ ሐልኩን ሶዳችሳዳ ጀቹዳን አቦቲ አመንታ ሁንዱምቱት ጋፍተሙማ ሳኒ አከባን ዱበቴቱ ጅራ ሜ ቪዲዮ ሳዳውኔ ወድታዴም ነው ሰላማችሁ ይብዛ በያላችሁበት ቦታ አጭር መልእክት ለማስተላለፍ ነው የገባሁት። መልእክቴን ደግሞ እንድታስተላልፉልኝ በጌታ ፍቅር ለሁላችሁም መልእክቴን አስተላልፋለሁኝ። እንግዲህ በላይ ያው እንዳያችሁት የተጻፈ ጽሑፍ አለ። እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እንደ አንድ ደግሞ የቤተክርስቲያን አገልጋይ መልእክቴን ለማስተላለፍ ብቅ ብያለሁኝ። በጌታ ፍቅር የምጠይቃችሁ እንደው ሳትቆራርጡት በምትፈልጉት መልክ አድርጋችሁ ለሌሎች ሳታቀርቡ የተናገርኩትን ብቻ እንድታስተላልፉልኝ በጌታ ፍቅር ጠይቃለሁ። ትልቁ ችግር መልእክትን በትክክለኛ መልኩ ሰውየው በተናገረበትና የተናገረውን ብቻ ያለ ማስተላለፍ ችግሮች አብዛኛውን ጊዜ የተለያዩ ችግሮች እየፈጠሩ አይተናል። ከዚህም የተነሳ እኔ
ላለመናገር ያለው ማለት ነው። ከፌስቡክ ስፔሻሊ ፌስቡኮች ላይ ብዙ ጊዜ መልእክት አላስተላልፍም አቁሜያለሁ። ያን ያደረኩበትም ሪዝን መልእክቶች በትክክለኛ መልክ ሳይሆን ተቆርጦ በሚፈልጉት መልክ መልእክቴን ወደ ሰዎች ስለሚያደርሱ ያን ስላልፈለኩኝ ለረጅም ጊዜ ላይቭ ላይ ገብቼ እንደዚህ ተናግሬ አላቅም። ያው ዛሬ ግዴታ ስለሆነ እንደጋ ደግሞ ማከብራቸው መወዳቸውም ሰዎች ጭምር በወቅቱ መልእክት ላይ አጭር ነገር ተናገር ስላሉኝ ያው ይሄን ያሉበትም ሪዝን ሚዲያዬ ትልቅ ነው። ኦልሞስት ከ500,000 አካባቢ ነው የሚጠጋው። ሁሉም አንድ ላይ ከሆኑ ቲክቶኩም ዩቲዩብም በዛ ደረጃ ስለሆነ ሰዎች ጋር ሊደርስ ይችላል የሚል መልእክት ስላተላለፈልኝ ይሄ መልእክት ለማስተላለፍ ግድ ብሎኛል ማለት ነው። ስለዚህ የገባችሁ ሰዎች አንደኛ መልእክቴን ትክክለኛ የተናገርኩትን ነገር እንዲያገኙ ሰዎች አሁን ሼር አድርጉልኝ። 2 ፖይንቶች ላይ ተናግሬ እወጣለሁ። የገባችሁ ሰዎች በፔጆች ላይ ሼር አድርጉልኝ። አሁን ሰላምታዬም በዛው ይደረሳችሁ የገባችሁ ሰዎች ቴንክ ዩ። ሼር እያደረጋችሁ ያላችሁ ሰዎች አመሰግናለሁ። ታንክ ዩ። ታንክ ዩ ሶ ማች አመሰግናለሁ። መልእክቴ ይሄ ነው ላስተላልፍ የገባሁት። በመጀመሪያ ደረጃ ይሄ ጊዜ ይሄ ወቅት ሰዎች ያላቸውን እየሰጡ ያለበት ወቅት ላይ ያለነው። ማንም ሰው ያለውን ነገር እየሰጠ ነው። ጥሩ ነገር ይሁን መጥፎ፣ ደግነትን ይሁን ክፋትን፣ ጥላቻ ይሁን ፍቅርን፣ መለያየትን ይሁን አንድነትን የሚናገር ሰዎች ያላቸውን ነገር እያበረከቱ ያለበት ሰዓት ነው። ህይወትን ይሁን ሞትን ሰዎች ያላቸውን በትጋት እየሰጡ ያለበት ወቅት ላይ ያለነው። ሁሉም ሀገር ላይ በሁሉ አቅጣጫ ሰዎች ያላቸውን እያስተላለፉ ነው። ሰዎች ያላቸውን እየሰጡ ነው። ደግነት ያለው ደግነቱን እየሰጠ ነው። ክፋት ያለው ክፋቱን እየሰጠ ነው። ጥላቻ ያለው ጥላቻውን እየሰጠ ነው። ዘረኝነት ያለው ዘረኝነቱን እየሰጠ ነው። ሁሉም ሰው በትጋት ይሄን እያደረገ ነው። የሚገርመው ነገር ከሰጡም በኋላ ደግሞ ፊድባክ ይጠብቃሉ። የሰጠሁት ነገር ገበያ ላይ እንዴት እየሆነ ነው? ያስተላለፍኩት መልእክት ገበያ ላይ በደንብ እየደራልኝ ነው ወይ? የሚያደርጉትን ነገር ሳይሆን ሰዎች ጋር ከደረሰ በኋላ የሚፈጠረው ነገር ይከታተላሉ። ካስተላለፉ በኋላ ማን ሼር አደረገልኝ፣ ማን መልእክቴን አደረሰልኝ፣ የማንን ቁስል በደንብ አድርጌ ወጋሁኝ፣ ማንን አስለቀስኩ የሚል እንደጋ ደግሞ በሌላ ሪቨርስ ደግሞ ማን አስደሰትኩኝ፣ ማን ተጽናና፣ ማንን ጠቀምኩኝ የሚሉ ሰዎች ደግሞ ደጋግ ልብ ያላቸው ሰዎች አሉ። እኔ በዚህ ሰዓት ላይ ስለ ቤተ እምነቶች ላይ ስለሚቃጠሉት ቸርቾች፣ ስለሚቃጠሉ መስጊዶች በመናገርበት ጊዜ ተጎጂዎቹን ትኩረት ያደረገ ነገር መናገር አልፈልግም። የመጀመሪያው ነገር ተጎጂዎቹ በእግዚአብሔር እንደሚካሱ ምንም ጥርጥር የለኝም። ከመጉዳት መጎዳት ይሻላል፣ ከመግደል መገደል ይሻላል። አያችሁ፣ ከመዝረፍ መዘረፍ ይሻላል። ሌላ ነገሮችን በጣም ኔጌቲቭ ነገሮች ከምታደርጉ ፖዚቲቭ ነገር አድርጋችሁ የምትቀበሉት ነገር በጣም ኢፌክቲቭ ነው ብዬ አምናለሁኝ። ለምንድን ነው ይሄን እምላችሁ? አንደኛ በእግዚአብሔር ፊት ዋጋ አላችሁ። ሁለተኛ ደግሞ ጥላችሁ የምትሄዱት ይሄ ዓለም ስለናንተ ነገ የሚያስተላልፈው መልእክት ነው እንዲህ አይነት አስተዋጽኦ ነው አበርክቶ የሄደው ብሎ ጽፎላችሁ ያስቀምጥላችኋል። ለልጆቻችሁ ያስቀምጥላችኋል፣ ለቤተሰቦቻችሁ ያስቀምጥላችኋል፣ ለልጅ ልጆቻችሁ ይደርሳል። በመጀመሪያ ደረጃ እኔ አንድ ነገር መናገር የምፈልገው ኢነርጂያችንን ወዴት ነው እየተጠቀመን ያለነው የሚል ጥያቄ አለኝ። የቱ ጋር ነው ኢነርጂን እየተጠቀምኩ ያለው? ፖዚቲቭ ነገር ላይ ነው ወይስ ኔጌቲቭ ነገር ላይ ነው? በምንድን ነው ኢንፍሉዌንስ ማድረግ የፈለኩት? በምንድን ነው መታወቅ የፈለኩት? ይሄ ነገሮች በጣም ወሳኝ ነገሮች ናቸው። ልብ ብላችሁ ተመልከቱ። ገበያ የደራበት ቦታ እንደገና ደግሞ ምናልባት በጣም ሊራገብ የሚችልበት ቦታ ሰዎች ኢነርጂያቸውን በሚያወጡበት ጊዜ አንደኛ የሚያስቡት ፖፑላሪቲን ያስባሉ። ሁለተኛ ደግሞ ከራስ ጥቅም አንግል ብቻ ነው ሁሉ ነገር የሚያደርጉት። keessattuu abbootiin amantaa kiristaanaa fi musliimaa waan ta'aa jiru kanaaf waan ija qabuu fi rakkoo dhalachuuf jiru kana dhaabsisuu danda'u akka hojjechuu qabdanan isin hubachiisaa jechuudhaan ergaasaa dubbateetu jira Paaster Keefaa Miidhagsaa. Viidiyoo kana itti fufnee wal wajjiniin daawwannu.
እኔ ምን አደርጋለሁኝ? ይሄን ነገር አድርጌ ምን አገኛለሁኝ? ከራስ አንግል ብቻ ነው። ቤተሰቦቼ ምን ያገኛሉ? ጓደኞቼ ምን ያገኛሉ? እኔ ምን እጠቀማለሁ? ሌላውን ደግሞ ሀርት በማደርግበት ጊዜ ሌላው ሉዝ የሚያደርገው ነገር ይሄ ነው የሚታያቸው። ስለዚህ እኔ አንድ ነገር ነው በዚህ ቦታ ላይ አበክሬ መናገር የምፈልገው፣ አቅማችሁን ወጣቶች ምን ላይ እየጨረሳችሁ ነው? እድሜያችሁ 20ዎች ውስጥ ያለ 16 ውስጥ ያለ 30 ውስጥ ያለ ሰዎች በምንድነው ኢነርጂያችሁን እየጨረሳችሁ ያላችሁት? ጉልበታችሁን በምን ላይ እየጨረሳችሁ ነው ያላችሁት? ስትነሱ በማለዳ ምን ለማድረግ ነው እየተንቀሳቀሳችሁ ያላችሁት? የልብ ትርታችሁ የልብ ምታችሁ ምን አድርግ ነው የሚላችሁ? ልብ ብላችሁ ተመልከቱ። ሰዎች ልክ እንደኔ ተዘጋጅተው ልብስ ለብሰው ኦር ደግሞ ራቁታቸውን ሚዲያ ላይ በሚመጡበት ጊዜ ግብ አላቸው፣ ጎል አላቸው፣ አላማ አላቸው። ልብስ ሳትለብስ የሆነ ነገሯን አድርጋ ቲክቶክ ላይ ከመጣች ፌስቡክ ላይ ከመጣች የሆነ ነገር ግብ አላት። አንድ ነገር የምታገኘው ነገር አንድ ነገር ለማሳካት የመጣችበት አላማ አላት። እንደኔም እንደዚህ ለብሶ ተቀምጦ ደግሞ የሚያስተላልፈው መልእክት ሌሎቹ ሰዎች ላይ ምን እንደሚፈጥር የሚያስቡ ሰዎች ናቸው። ስለዚህ ተቃጥለው ሚዲያ ላይ ስለመጡ ቪዲዮዎች ሳይሆን ለማቃጠል የተነሳው ሰውዬ አላማው ምን እንደነበረ ማሰብ በጣም ወሳኝ ነገር ነው። ስለዚህ የምትጥሉት ነገር በእግዚአብሔር ፊት የሚያስጠይቃችሁ እንደሆነ እንድታስቡ ፈልጋለሁ። ምንድነው እያደረኩ ያለሁት? ማንን እየጠቀምኩ ነው? ማንን እየጎዳው ነው? በዚህ ነገር ደግሞ እግዚአብሔር ደግሞ ምን ይለኛል? ከእግዚአብሔር የምቀበለው ሪዋርድ ምንድነው? ሁሉም ነገር ሪዋርድ አለው። ልብ ብላችሁ ተመልከቱ። ዘርተህ የማታጭድበት ምንም ሪዝን የለም። ክፋትን ከዘራ ክፋትን ታጭዳለህ። መልካም ነገርን ከዘራ መልካም ነገር ታጭዳለህ። ሁሉም ነገር የምትዘራው ውጤት ነው የሚሆነው። ስለዚህ እኔ በማለዳ ተነስቼ ዛሬ በሚዲያ ላይ እየዘራ ያለሁት ነገር በሚዲያ ላይ እያስተላልፍኩ ያለሁት ነገር አየር ላይ የሚቀር ነው። እንደገና ደግሞ ተጠያቂም የሚያደርገኝ ነገር ነው። በቤተ እምነት አቅጣጫ መናገር የምፈልገው ነገር ቤተ እምነቶች የራሳቸውን ሐሳብ ማስተላለፍ ይችላሉ። ፖለቲከኞች የራሳቸውን ሐሳብ ማስተላለፍ ይችላሉ። ተቃዋሚ ፓርቲ የራሱን ሐሳብ ማስተላለፍ ይችላል። ከምታስተላልፈው ሐሳብ ጀርባ ግን የምትሄደው ሂደት ያ ነው ሪዛልቱ ማለት ነው። አግሬ ምን እጠቀማለሁ? እኔ እስከማውቀው ጊዜ ድረስ ስለ ኢየሱስ የመናገር ራይት አለኝ። ኢየሱስን ሰዎች እንዲቀበሉ ግን ፎርስ ማድረግና ስለ ኢየሱስ በመናገርበት ጊዜ ሰዎችን አንገት መጠምዘዝ ከጀመርኩኝ ያ አደጋ ነው። ሰላት ቦታ ላይ የሚሰግዱ ሰዎች ሰላት መስገድ ይችላሉ፣ እምነታቸውን ማስተማር ይችላሉ። ከእምነታቸው ጀርባ ግን አልፈው ሌላ ነገር ማድረግ ሲጀምሩ ያ አጌንስት እግዚአብሔር ነው የሚሆነው፣ አጌንስት ሕግ ነው የሚሆነው። ይሄ ደግሞ ምን ያደርጋል? ሰዎችን አፌክት ያደርጋል፣ ይጎዳል። ስለዚህ ቀናችሁን የጭንቀት እንዳታደርጉ፣ የመከራ እንዳታደርጉ፣ የሐዘን እንዳታደርጉ ይሄን መልእክት ማስተላለፍ እፈልጋለሁ። ለምንድን ነው ቤተክርስቲያን የሚቃጠለው? የሚያቃጥሉ ሰዎችን ሄዳችሁ ተበቀሏቸው፣ እንደዚህ ይላል ብላችሁ ኬፋን ከጠበቃችሁ በፍጹም ይሄንን እንደዚህ አስተምሮ የለኝም። መስጊድ ተቃጠለ ሄዳችሁ ደግሞ እንደዚህ አድርጉ ይሄን አልልም። የመጀመሪያው ነገር ከአንድ ወጣቶችን የሚያንቀሳቅሱ ከጀርባ ያሉ በእድሜ የሄዱ ሰዎች ካሉ እነዚህም ሰዎች ደግሞ እንዲታቀቡ በየትኛው እምነት አቅጣጫ ነው ይሄን። ስለዚህ በተቻለ መጠን ኢነርጂያችንን በመልካም ነገር ላይ እንጨርስ። እድሜያችን በመልካም ነገር ላይ እንጨርስ። ነገ በሚያስጠይቃችሁ አደጋ ውስጥ አትደቁ። ማንም ሰው ድራይቭ ሲያደርጋችሁ አንድ ከእግዚአብሔር አንግል ተመልከቱ። ይሄ ግፊት እግዚአብሔር አለበት ወይ? ይሄ ግፊት መልካም ሰዎች ከጀርባዬ አሉ ወይ? ይሄ ግፊት ሰዎች ጋር ሄዶ መልካም ተጽዕኖ ይፈጥራል ወይ? ይሄንን ማሰብ በጣም ጥሩ ነገር። ቁጭ ብሎ ቀዝቃዛ ውሃ መጠጣት፣ አየር መሳብ፣ እንደገና ነገሮችን ማሰላሰል በጣም ኢምፖርታንት ነገር ብዬ ነው የማስበው። ይሄን ማድረግ ባልተቻለበት ልባችን በገፋን ነገር ላይ ውስጣችን በነዳን ነገር ላይ በደረሰን ቴክስት በደረሰን ስልክ ተገፍተን የምንሄድ ከሆነ ሁልጊዜ አደጋ ውስጥ እንገባለን። የዛ የአደጋ ደግሞ ሰለባ እንሆናለን። መኖር እየቻላችሁ እግዚአብሔር የሰጣችሁን 70-60 ዓመት መኖር እየቻላችሁ ባጭር የምትቀጩ ከሆነ ያ የሚያሳዝን ነው። ኃላፊነቱን የምትወስደው አንተ ነህ። ስለዚህ እድሜያችሁን በምድር ላይ በተገቢ ሁኔታ አስተማሪዎቻችሁን አክብራችሁ፣ ተማሪዎች ካላችሁ ዲሲፕሊን ኖራችሁ ተመራችሁ ትልቅ ደረጃ ላይ መድረስ ይቻላል። እግርህን ቀዝቃዛ ውስጥ ዘብዝፈ ሌሊቱን ቁጭ ብለህ በማጥናት ትልቅ ደረጃ ላይ መድረስ ትችላለህ። መገፋት ወደ ክብር እንደሚያደርስ እስካሰብክ ጊዜ ድረስ
ለገፋ ሰው ያንኑ መልሰ የምትሰጥ ከሆነ አንተ ተሸናፊ ነህ። ስለዚህ የሚጠሏችሁን መጥላት፣ የሚገፋችሁን መግፋት፣ የሚጎዳችሁን መጉዳት ይሄ የአሸናፊነት መንገድ። ስለዚህ የአሸናፊነት መንገድ የድል መንገድ የቱ ነው ካላችሁኝ እግዚአብሔር ምን ይላል? መጀመሪያ ቤተሰብ ምን ይላል አይደለም፣ ልቤ ምን ይለኛል አይደለም፣ ጓደኞቼ ምን ይላሉ አይደለም፣ እግዚአብሔር ከዚህ ነገር ጋራ ከእግዚአብሔር አንግል እግዚአብሔር ምን ይላል የሚል ጥያቄ መጠየቅ very important። ልብ ብላችሁ ተመልከቱ። የሚጠፉ ነገሮች መልሰው ይሰራሉ። አንዳንድ ሰዎች ገንዘባቸውን ሉዝ ያደርጋሉ፣ ጤንነታቸውን ሉዝ ያደርጋሉ። እግዚአብሔር እንደገና ደግሞ እነሱ ሪከቨር እንደሚያደርጋቸው ምንም ጥርጥር የለኝም። ነገር ግን ያንን ነገር አድርገ በጸጸት እንዳትኖር። ለምሳሌ አንድን ሰው መግደል ያን ሰው ሸኝተኳል፣ የለም he's gone አለቀ። አንተ ግን በምድር ላይ በምትኖርበት ዘመን ሁሉ ዘመን የስቃይ የለቅሶ የሐዘን ሳቅ ሳይኖርበት ትኖራለህ ማለት ነው። ስለዚህ ኢነርጂያችሁን በራሳችሁ ላይ በምትጨርሱበት ነገር ላይ ጧት ስትነሱ ምንድነው ያሰብኩት? ምንድነው ማድረግ ያለብኝ? ምንድነው የተመከርኩት? ምንድነው ያነበብኩት? ስለዚህ ከምታነቡት፣ ከምትሰሙት፣ ከምትናገሩት ነገር መጠንቀቅ መቻል አለባችሁ። ለዚህ ነው ኢየሱስ ክርስቶስ ያለው ከምትሰሙት ነገር ተጠበቁ። የምንሰማው ነገር ሁሉ እውነት አይደለም። ኢቭን የምታዩት ነገር ጭምር ማለት ነው። ከምን አቅጣጫ ነው ይሄ ነገር የተባለው? ከምን አቅጣጫ ነው ይሄ ነገር የተደረገው? ይሄን ማሰብ በጣም ኢምፖርታንት ነገር ነው ብዬ አስባለሁ። በዚህ ማለዳ የገባሁት ኢነርጂያችሁን ወደ መልካም ነገር ቀይሩት። መልካም ነገር ለማድረግ በሚያስፈልጋችሁ ነገር ላይ መክፈል የሚገባችሁ ዋጋ እስከ ጥግ ድረስ ሄዳችሁ ክፈሉ። ግን የሚጎዳችሁንና ሌላውን የሚጎዳ መሆኑን ሜክ ሹር ቀንን የሚያበላሽበት ነገር ከሆነ፣ እድሜን የሚያሳጥርበት ነገር ከሆነ፣ ጉዳት ውስጥ የሚከተ ነገር ከሆነ ዶንት ዱ ኢት። ለማንም ብላችሁ ዋጋ አትክፈሉ። ቆም ብላችሁ አስቡ። እግዚአብሔር የሰጠኝን እድሜ በዚህ ምድር ላይ በመኖርበት ዘመን ምን ማድረግ አለብኝ? ምን መስራት አለብኝ? ማን ነው መልካም ተጽዕኖ የፈጠረብኝ? ማን ነው የገፋኝ? ድራይቭ የሚያደርጋችሁ ነገር ሁሉ ጊዜ ከኋላ ከጀርባችሁ የሚነዳችሁ ነገር ማሰብ በጣም ኢምፖርታንት። ልብ ብላችሁ ተመልከቱ። ሁሉ ጊዜ ከበስተጀርባ የሚገፋን ወይ መልካም ኃይል አለ ወይ ክፉ ኃይል አለ። ልብ ብላችሁ ይሄንን በጣም አስቡበት። ከመነዳታችሁ በፊት አንድን መኪና ሰው በሚነዳበት ጊዜ የግዴታ ፍሬኑ ላይ ሳይሆን እግሩን ማድረግ ያለበት ፍሪሶን ላይ ማድረግ ሳይሆን ነዳጅ ላይ ነው። ምንድነው ወደ አንድ ቦታ በምትሄዱበት ጊዜ ያንን ቦታ የምትደርሱበትን ቦታ የምትጠቀሙት የምታወጡት ኃይል አለ። ስለዚህ የሚገፋኝ ማን ነው ከጀርባ ይብላችሁ ቆማችሁ አስቡ። ገፊያችሁ ገዳያችሁ ከሆነ ስታፕ። ገፊያችሁ የሚያድናችሁ የሚያኖራችሁ ከሆነ ጎ ፎርዋርድ። ወደ መልካም ነገር የሚገፋችሁን ጓደኛ አድርጉ። ቴክስቶችን ቼክ አድርጉ። የሚተላለፉ ሚዲያዎች ላይ የሚተላለፉ ሰዎችን ቼክ አድርጉ። ሁሉም ሰው ካስተላለፈ በኋላ ሁሉም ሰው ፖስት ካደረገ በኋላ ልክ እኔ አሁን እንደምጠብቀው ማለት ነው። እኔ ይሄን መልእክት ካስተላለፍኩ በኋላ ለስንት ሰው ሼር እንዳደረጋችሁ አያለሁኝ፣ ለስንት ሰው እንደደረሰ አስባለሁኝ፣ ምን አይነት ተጽዕኖ ፈጥሯል የሚል አያለሁኝ። አት ዘ ሴም ታይም ክፉ ነገር ያደረጉ ሰዎችም ሪዛልትን ቁጭ ብለው ይጠባበቃሉ። ምን አድርጌያለሁኝ? ማን አየልኝ? ማን ሼር አደረገልኝ? ይሄንን የሚባለው። ስለዚህ በተቻላችሁ መጠን በመልካም ነገር ላይ ኢነርጂያችሁን ጨርሱ። ያ ቤተሰቦቻችሁን፣ ያ እናንተን፣ ያ ልጆቻችሁን፣ ያ ምናልባት ወደፊት የምትመሰርቱትን ፋሚሊ ኢንፍሉዌንስ ያደርጋል። ስለዚህ ለኢንፍሉዌንሻል ለመሆን እንጂ ፖፑላር ለመሆን አትንቀሳቀሱ። ብዙ ሰዎች ለታዋቂነት እንጂ ለተጽዕኖ ፈጣሪነት አይደለም የሚንቀሳቀሱ። ተጽዕኖ ፈጣሪ ሰዎች ለሌላው ሰዎች የሚጠቅምን እንጂ ራሳቸው የሚጠቅም ነገር አስቡ። ተጽዕኖ ፈጣሪ ሰዎች በህይወታቸው ተሳክቶላቸው የሌሎችን ሰዎችን ስኬት የሚጠባበቁ ሰዎች ናቸው። ታዋቂ ሰዎች ግን ዛሬን እነሱ የሚያደርጉትን ነገር ሰዎች ሲያወሩላቸው፣ ሰዎች ሲናገሩላቸው፣ ሰዎች ሲያራግቡላቸው ይሄን ነው የሚጠብቁት። የራሳቸውን ጥቅም ብቻ የሚጠብቁ ሰዎች ናቸው ፖፑላር ሰዎች፣ ታዋቂ ሰዎች። ኢንፍሉዌንሻል ተጽዕኖ ፈጣሪ ሰዎች ግን ከሌሎች አንግል ነው የሚኖሩት። ሁልጊዜ ከሌሎች አንግል መኖሩን እንደ እድል ቁጠሩት። ምናልባት እንደ ጧፍ እየነዳችሁ ልታልቁ ትችላላችሁ። ነገር ግን በእግዚአብሔርና በሰው ፊት የማይረሳ ሂስትሪን ጽፋችሁ አስቀምጣችሁ። ስለዚህ ፕራውድ አባት ለመሆን፣ ፕራውድ ልጅ ለመሆን፣ ፕራውድ ዜጋ ለመሆን የሚያስፈልጋችሁን ከእናንተ የሚጠበቀውን ነገር ለማድረግ እስከ ጥግ ድረስ መሄድ እንዳታቆሙ። ስለዚህ ጥላቻን የሚዘሩ፣ አመጽን የሚዘሩ፣ ክፋትን የሚዘሩ ሚዲያዎችን ሪጀክት ማድረግ አለባችሁ። ስፔሻሊ በርዕስ ደረጃ ይመጡባቸዋል።
ፖፑላር የሆነ ርዕስ ያስቀምጡላችኋል። ከፍታችሁ እንድታዩአቸው ያጓጓችኋል። ይሄን ያደርጋሉ። ስለዚህ የምታዩትን መልካም ነገሮችን የምታራግቡበትን አጋጣሚዎችን ይሄን ነገር እንድታስቡበት ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በዚህ አነሳሳችኋለሁ። ቤተ እምነቶች በተመለከተ ግን እርስ በርስ የመቻቻል እርስ በርስ የመከባበርን ይሄን ዴቨሎፕ እንድታደርጉ እንድታበረታቱ አባቶችም በየሚዲያ ይሄን እንድትናገሩ አበረታታለሁ። የሙስሊም አባቶች ከናንተ ድምጽ መስማት እንፈልጋለን። እስልምናን የሚወክል ንግግርን እንድትናገሩ በፕሮቴስታንቱም በክርስቲያኑም አቅጣጫ በየትኛውም እምነት የለኝም የሚል ሰውም የሞራል ሰው ነኝ እኔ እምነት የለኝም የሚል ሰውም ስለ ሞራል አያችሁ በዚህ ሰዓት በጣም የብዙ ሰዎች ሞራል የላሸቀበት እንዴት አድርጎ ወደ ከፍታ እንዴት አድርጎ ገንዘብ እንደሚያገኝ እንዴት አድርጎ የሆነ ነገር ላይ እንደሚደርስ የሚሄዱበት ገንዘብ መፈለግ ክፋት የለውም። ቤስት ላይፍ ለመኖር ማሰብ ምንም ክፋት የለውም። የምትሄድበት መንገድ ግን ሌሎችን ዋጋ የሚያስከፍል ከሆነ ያ አንተንም ነገ ታዝንበታለህ። ስቀህ የማትበላው ገንዘብ ምንም አያደርግልህም። ጥሩ እንቅልፍ የማተኛበት አልጋ ምንም አያደርግልህም። ጥሩ ተደስተህ የማትነዳው መኪና ምንም አያደርግልህም። ስለዚህ የዛሬ ምክርህ ምንድነው ካላችሁ ደሜን አብርጄ ተረጋግቼ እያስተላለፍኩ ያለሁት ማን ነው ቢሃይንድ እየገፋችሁ ያለው? ማን ነው እየነዳኝ ያለው? ማን ነው የሚገፋኝ? መልካም ተጽዕኖ ፈጣሪ ሰው ነው ወይስ ደግሞ ፖዚቲቭ የሆነ ሰው ነው? መልካም ነገርን እሱ በሚያደርገው ነገር ሌሎች ሰዎች ላይ ምን አይነት ነገር ፈጥሯል? ይሄንን በጣም አስቡበት። ይሄን ነገር ቆም ብዬ ላስብበት ይገባኛል። ይሄን ነገር ላደርግ አይገባኝም። ስለዚህ እወዳችኋለሁ። በጣም ነው ማከብራችሁ። ልባችሁ ትርታ በሚመታበት ጊዜ ወዴት ነው እየመታ ያለው? ምን ፈልገው ነው? ምን ፈልጌ ነው? ምን ይጠቅመኛል? ይሄን ባደርግ ከዚህ ምን አገኛለሁ? ይሄን ቆም ብላችሁ አስቡ። በምትወዱት ሰው ብትታዘዙም እንኳን ምንድነው ጥቅሜ? ምን አተርፋለሁ? በዚህ ነገር እግዚአብሔር ይደሰታል ወይ? ለቤተሰቤስ ኩራት ሆናለሁ ወይ? ወይስ አንገት አስደፋለሁ? ይሄንን አስቡበት። ከዛ በተረፈ ግን የተቃጠሉ ቤቶች፣ የተቃጠሉ ቤተክርስቲያኖች እንደገና መስራት ይቻላል። አእምሯችሁን አረጋግታችሁ እኔ ይሄንን ኮንትሪቢዩት አደርጋለሁ፣ ለዚህ ለተቃጠለው መስጊድ ይሄን አደርጋለሁ፣ ለተቃጠለው ለፕሮቴስታንት ለክርስቲያኑ ቤተክርስቲያን ይሄን አደርጋለሁ። አዘርዋይስ ግን ይሄ ተደርጓል ባለፈ ነገር መቆጨት፣ ባለፈ ነገር መፍሰክሰክ፣ ባለፈ ነገር ውስጥን ማቃጠል ጉዳት ብቻ ነው የሚፈጥረው። ትረስት ሚ። ስለዚህ ቆም ብላችሁ አስቡ። ምንድነው የማስተላልፈው ነገር? ምንድነው የማደርገው ነገር? ለምን ነገ ተጎድታችሁ ምን አለ በቀረብኝ ስትሉ ማየት አልፈልግም። ሁሉም ነገር ሪዛልት አለው። እሰይ ደግ እንኳን ይሄን አደረኩኝ ትላላችሁ። ወይ ደግሞ ምን አለ ይሄ ነገር በቀረብኝ። የብዙ ሰዎች ዛሬ መቃብር ተከፍቶ እነዚህ የሞቱ ሙታኖች ቢነሱ ምን አለ ይሄን ነገር ባላደረኩ፣ ምን አለ ይሄን ነገር ባደርግ ኖሮ። ሁሉም ሰው በዚህ መንፈስ ውስጥ ነው ያለው። ስለዚህ ነገ የምትጸጸቱበትን ነገር አታድርጉ። ነገ ራሳችሁን እረፍት የሚያሳጣችሁን ነገር አታድርጉ። ስለዚህ ቀናችን ሰላም ይሁን፣ አገራችን ሰላም ትሁን። ቤተ እምነቶች እስከ ጥግ አስተምሩ። ኢየሱስ ያድናል ብለህ በደንብ አድርገህ አስተምር። ከህይወት ጋር ሰዎች ሊሰሙ በሚችሉበት መልኩ ሙስሊሞችም ትምህርታችሁን አስተምሩ። ከዚህ ጀርባ ግን ሌላ ስሜቶች አይፈጠሩ ነው። ከዚህ ጀርባ ሌላ ስሜቶች አይፈጠሩ። ስለዚህ ይሄን ደግሞ ለማድረግ የምትተጉ በመልካም ተጽዕኖ ደግሞ ሚዲያውን ኮንትሮል ያደረጋችሁ ሰዎች ልትመሰገኑ ይገባችኋል። የትኛውን ቤተ እምነት ላይ ያላችሁ ልትመሰገኑ ይገባል። ቀደም አንድ ነገር አይ ነበረ ሐጂ ሙፍቲ የተናገሩትን። ሐጂ ሙፍቲ ምን ይሉ ነበረ? ስትመጡ ልትቀርጹን ትመጣላችሁ አሉ። ሚዲያዎችን ነው የሚወቅሱትና ልትቀርጹን ትመጣላችሁ፣ ነገር ግን ስትቀርጹን የምትፈልጓትን ቆርጣችሁ አውጥታችሁ ያንን ነው የምትለጥፉት። ስለዚህ እንዲህ የምታደርጉ የሚዲያ ሰዎች ሚዲያ ላይ በጣም ሊያጋጭ የሚችል ሊያጣላ የሚችል ሊያቀያይም የሚችል ሊያጋጭ የሚችልን ፐርፐዝሊ ቆርጣችሁ የምትለጥፉ ሰዎች እኔ እንደነገርኳችሁ ከሚዲያ አንዱ ፌስቡክ ላይ ላይቭ ማስተላለፍ ካቆምኩበት አንዱ ሰዎች የሚፈልጉትን ቀንጭቦ ስለሚያስተላልፉ አቁሜያለሁ። አሁንም የገባሁት ጀስት በጨዋነት በፍቅር ይሄን መልእክት ለማስተላለፍ ነው። ኢነርጂያችሁን በመልካም ነገር ላይ ቀናችሁን በሚጠቅማችሁና ሌላውን በማይጎዳ
ነገር ላይ ያሳልፉ። ራስን ውደድ፣ ባልንጀራን እንደ ራስ አድርገህ ውደድ። መከበር የምትፈልጉ ሌላውን አክብሩ። መወደድ የምትፈልጉ ሌላውን ውደዱ። ተቀባይነት የምትፈልጉ ሰዎች ሌላውን እንዲቀበላችሁ እናንተም ሌሎችን ተቀበሉ። እርስ በርሳችሁ ተዋደዱ፣ ተከባበሩ። መጽሐፍ እንደሚናገር እርስ በርሳችሁ ብትዋደዱ ብትከባበሩ በዚህ ደቀ መዝሙሬ መሆናችሁ ይታወቃል። ስለዚህ እርስ በርሳችሁ ተከባበሩ፣ ተዋደዱ። መልካም ቀን ዛሬን የሰጣችሁ እግዚአብሔር በመልካም ነገር ሰዎችም ላይ ራሳችሁም ላይ መልካም ተጽዕኖ እንድታደርጉ ነው። ቀናችሁን በመልካም ተጠቀሙበት። ደስተኛ ሁኑ። ከቤታችሁ ጸልያችሁ ውጡ። ለመደሰት ደስታ ቦታ አትሂዱ። ደስታችሁን ከቤታችሁ ጀምሩ። ለእረፍት ወደ ሌላ ቦታ አትሂዱ። አርፋችሁ ወደ እረፍት ቦታ ሂዱ። ጣችሁን አረጋጉ። ሰላማችሁን ያዙ። የልብ ምታችሁ ወደ መልካም ነገር እስካልሆነ ጊዜ ድረስ ነው በሉት፣ አቁሙ። ስለዚህ መዝሙር የሚያጠፋባችሁ፣ ጸሎት የሚያጠፋባችሁ፣ ሳቃችሁን የሚሰርቅባችሁን ሚዲያዎችን አትከታተሉ። ብሎክ ማድረግ ቢያስፈልግ እስከ ኬፋ ሚዲያ ድረስ የኔንም ፔጅ ጭምር ሳይቀር ብሎክ አድርጉ። የእናንተን ሰላም የሚነሳችሁ ከሆነ፣ ደስታ የሚከለክላችሁ ከሆነ፣ ሐሴት የሚከለክላችሁ ከሆነ፣ ስለዚህ በተቻለን መጠን እርስ በርሳችን ይሄን ነገር ካደረግን እናድጋለን፣ እንለወጣለን፣ ለሌሎችም መልካም አርአያና ምሳሌ እንሆናለን። ቀናችሁ የተባረከ ይሁን። ኢንጆይ ዩር ዴይ። ዛሬ ቅዳሜ ነው። ቅዳሜያችሁን ደስ ተሰኝታችሁ ዳኛ ቦታ ከሆነ ቸርች ከሆነ መስጊድ ከሆነ በጥሩ ሁኔታ አሳልፉ። ከማንም ጋራ በመልካም ነገር ግንኙነት መልካም ግንኙነት እናሳልፉ። ይሄ ነው እንግዲህ መልእክቴ። እወዳችኋለሁ፣ አከብራችኋለሁ። አንድ ሰው ተጠቅሜ ያለው ይሄን የሰማሁት ነገር ምናልባት አንድ ሰው ይጠቅማል ካላችሁ የትኛውም ፔጅ የትኛውም ቤተ እምነት ፔጅ ላይ ፖስት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እኔ ወንድማችሁ ኬፋ ነኝ። መልካም ቀን፣ መልካም ሳምንት። ሻሎም። Ittaansuun daawwattoota keenya faarfataa Solomoon Addunyaa immoo maal jedhe kan jedhuun isinii qooda. Anaan kan baay'ee na gammachiisu hanga har'aatti kiristiyaana bahee waldaa ortodoksii fi masjiida gubuu mitiitii dhagaadhaan dhaheeyyuu iji koo argee gurri koos dhagahee hin beeku. Seenaadhuma addunyaa keessattis dubbisee hin beeku. Ofuma isaanii bahanii nutumuu garuu immoo eenumaa babal'annaa caallee argamna reebamnee duuneellee haaloo baanne jennee dhagaa gurree hin beeknu nagaas hin booressinu. Kana jechuun nuti kiristiyaanonni mallattoo nagaatii jechuudha. Kiristoos isa abbaa nagateetu nu keessa jira. Nuti biyya lafaatiif qoricha. Waan nuti jirruuf ormiyyuu nagaatti jiraata. Garaagarummaan keenya hanga samii fi lafaati. Obbolaan keenya nurraa baradhaamee nagaa buusaa jechuudhaan faarfataa Solomoon Addunyaa barreesseetu jira. Egaan daawwattoota keenya dhugumas amantoonni keessumaa Protestaantiin jechuudha isaanii dhagaa guuruu isaanii nama tokko ajjeesuu yookaan isaanii amantii kootu qame jedhanii amantii namaa barbadeessan yookaan dallaa namaa guban waan tokko dhagaamee hin beekamu. Gama kanaatiin dhugaa dubbachuudhaaf kiristiyaanummaa keessatti nagaa buusuu keessatti gahee guddaa taphataa akka jirru ni hubanna. Ammayyuu nagaan Kiristoos bakka jirtanitti isiniif haa ta'u. Kiristoos abbaan nagaasaa biyya keenyaaf haa buusu jenna. Lafa jirtanitti qe'ee keessan eegaa, haalota naannoo keessan jiran eeggataa socho'a. Gooftaan hunduma keessanuu isin eebbisu. Sa'aatota muraasaa booddee qophii keenya birootiin amma deebinee wal arginutti turtii gaarii isiniif haa ta'u. Akka carraa walakkaa qophii keenyaatti gara keenyatti kan dabalamtan yookaan daawwachuu kan jalqabdan subscribe gochuudhaan mallattoo bilbilaa gadi tuquun odeeffannoowwan kiristiyaanummaa wayita gadhiifaman dursanii akkasiin dhaqqaban gochuu ni dandeessuun isiniin jedha. Like gochuu fi share gochuudhaan immoo ergaa keenya namoota hedduu biraa akka dhaqqabu taasisaan isin affeera. Turtii sa'aatota muraasaa booddee amma deebinee wal arginutti nagaan hunduma keessaniif haa ta'u. Shalom.